ኢያሱ መጽሐፍ ምዕራፍ 24 ከቁጥር 14 እስከ 24 ባለው ክፍል ውስጥ ያለውን የጀመርኩትን የሶስተኛውን ነጥብ ቀጥላለሁ። በቁጥር 15 ላይ የምታመልኩትን ዛሬ ምረጡ እኔና ቤቴ ግን እግዚአብሔር እናመልካለን ብሎ ኢያሱ ከነገራቸው በኋላ ህዝቡም እኛ በቃ እግዚአብሔር እናመልካለን ብለው ቃል የገቡበትን ክፍል እናገኛለን። ከቁጥር 17 እስከ 18 ባለው ማለት ነው። ላንብበው። ህዝቡም መልሰው እንዲህ አሉ፣ እግዚአብሔርን ትተን ሌሎች አማልክትን ማምለክ ከኛ ይራቅ። እኛንና አባቶቻችንን ከባርነት ቤት ከግብፅ ምድር ያወጣን በዓይናችን ፊት እነዚያን ታላላቅ ተአምራት ያደረገ በሄድንባትም መንገድ ሁሉ ባለፍንባቸው አሕዛብ ሁሉ መካከል የጠበቀን እርሱ አምላካችን እግዚአብሔር ነውና እግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያንን ከፊታችን አሳደደ። ስለዚህ እርሱ አምላካችን ነውና እግዚአብሔር እናመልካለን ብለው ቃል ሲገቡ እንመለከታለን። በዚህ ክፍል ላይ እግዚአብሔርን ለማምለክ ቃል የገቡበትን ምክንያት ህዝቡ ሰዎቹ ሲያቀርቡ እንመለከታለን። እግዚአብሔርን የሚያመልኩባቸውን 3 ምክንያቶች ያቀርባሉ። የመጀመሪያው እግዚአብሔር ታምራት አድራጊ ነው። እኛንና አባቶቻችን ከባርነት ቤት ከግብፅ ምድር ለማውጣት በፊታችን ታምራት አድርጓል። ስለዚህ ተአምር አድርጎ ከተያዝንበት ከምናለቅስበት ባሪያ ከሆንበት ከጠላቶቻችን ነፃ ያወጣን አምላክ እሱ ስለሆነ ተአምራት አድራጊ አምላካችንን ዛሬም ልናመልከው ቃል እንገባለን ሲሉ እንመለከታለን። በዚሁ በቁጥር 17 ላይ በሁለተኛ መልኩ ያነሳለውም ላይ ደግሞ ጠባቂያችን ስለነበረ ጠባቂ አምላካችን ስለሆነ እናመልከዋለን ሲሉ እንመለከታለን። እንደዚህ አሉ፣ በሄድንባትም መንገድ ሁሉ ባለፍንባቸውም አሕዛብ ሁሉ መካከል የጠበቀን ብለው ይናገራሉ። ያኔ ያደረገላቸውን ለእነርሱና ለአባቶቻቸው ያደረገውን ትድግና ያደረገውን መጠበቅና ጥበቃ በማውሳት ዛሬ ላይ ሆነው እግዚአብሔርን ለማምለክ ቃል ሲገቡ እንመለከታለን። የመጨረሻው ሶስተኛው በቁጥር 18 ላይ በእግዚአብሔር አሕዛብን ሁሉ በምድሪቱም የተቀመጡትን አሞራውያን ከፊታችን ያሳደደ፣ ስለዚህ እርሱ አምላካችን ነውና እግዚአብሔር እናመልካለን አሉ። እርሱ ምናችን ነውና እርሱ አምላካችን ነውና እግዚአብሔር እናመልካለን። ምን ያለ አምላካችን ነው እያሉ ያሉት? ጠላቶቻችንን ያሳደደ ነው፣ ታምራት ያደረገልን ነው፣ የጠበቀን ነው፣ ጠላቶቻችንን ያሳደደ ነው። ይሄ አምላካችን ደግሞ እርሱ እግዚአብሔር ነው። ያኔ አምላካችን ነበረ፣ ያኔ ታድጎናል፣ ያኔ ጠብቆናል፣ ያኔ ታምር አድርጎልናል። አሁንም ደግሞ